እስኪ አሁን በእንግሊዝኛ ስራ ወይ ትምህርት ቤት እንዴት ነው የምትሄደው በሉኝ። how do you go to work ወይም how do you go to school ካላችሁኝ ኦኬ ይሆናል። ግን ትክክለኛ ቃል አለች። ይሄ አንድ ቦታ ደጋግሞ የምትሄዱበትን ቃል የምትገልጽ ታውቋታላችሁ? አታውቋትም? ቃሏ እቺ commute። እስኪ በሉት commute። እንዳረሱት በጣም ኮመን የሆነ ቃል ነው፣ መቀናጣት አይደለም። commute። ስለዚህ how do you commute to school ካላችሁኝ ትምህርት ቤት እንዴት ነው የምትሄደው ማለት ነው። ልክ እንደዛ ጉዞ ረጅም ነው ለማስፈልጉ the commute is too long ብላችሁ መጠቀም ትችላላችሁ ማለት ነው። ናው ጥያቄ እኔ how do you commute to work ነው። እስኪ ስራ የሚሄደው በባስ ነው በሉኝ። I commute to work by a bus። ታክሲ አድርጉት። I commute to work by a taxi። በእግር አድርጉት። I commute to work by a leg ካላችሁኝም ትክክላላችሁ። because leg ማለት ከዚህ አንስቶ እስከዚህ ድረስ ያለው በሙሉ leg ይባላል። ግን ደግሞ የተለያየ ስም አላቸው። ታፋ፣ ታይ፣ ጉልበት፣ ኒ፣ ከፊት ያለው እዚህ ጋር ቅልጥም፣ ሽን። ለዛ እኮ ነው ኳስ ተጫዋቾች ሽን ፓድ የሚያደርጉት። ከጀርባ ደግሞ አለች ካፍ ትባላለች። መርገጫው ፉት አለ። ከዛ የእግር ጣቶች ቶውዝ ይባላል። ቶውዝ። ለማንኛውም ስራ የሚሄደው በእግሬ ነው ለማስፈልጉ I commute to work on foot ነው የምትሉት። በእግሬ ስትሉ on foot። you got it? nice። አዲስ ነገር ከተማራችሁበት ላይክ ሼር ማድረግ እንዳትረሱ። አሁን ያወቃችሁትን ደግሞ እንዳረሱት ኮመንት ላይ ኖት ያዙልኝ ማለት ነው። የሚቀጥለው እስክንገናኝ one love።